ሆርሙዝ በሰደድ እሳት ውስጥ። Have you ever wondered if Iran can completely blockade the Strait of Hormuz? ዓለም ወደ አዲስ የኤነርጂ ቀውስ እየገባች ነው። የዓለም ንግድ ልብ ተብሎ የሚጠራው የሆርሙዝ ወሽመጥ ዛሬም እንደገና በጦርነት ጥላ ውስጥ ገብቷል። በዚህ ጠባብ የባህር መተላለፊያ በየቀኑ ሚሊዮን በርሜል የነዳጅና የጋዝ ጭነት ይሸጋገራል። ኤሲያን ከአውሮፓ፣ መካከለኛ ምስራቅን ከዓለም ገበያ የሚያገናኘው ይህ መስመር አሁንም በጦርነት በፖለቲካ ግጭትና በዲፕሎማሲ ሽኩቻ መሃል ተጣብቆ ቆሟል። ዓለም አንድ ጥያቄ እየጠየቀች ነው። በመጀመሪያ ዙር ጦርነት ሆርሙዝ ከተዘጋ ምን ይፈጠራል የሚል ነበር። መልሱም በተጨባጭ አይተናል። በተለይ እንደኛ ያሉ ሀገራት ፍዳውን በደንብ መተንተን አያቅተንም። አሁንስ ዳግም ለሚፈጠረው ሆርሙዝ ሙሉ ለሙሉ ከተዘጋ ምን መዓት ይዞ ይመጣል? የደረሰብን ነገር ስለሆነ መገመት ቀላል ነው። ነገሩ ከማጡ ወደ ድጡ ነው። በዛሬው ቪዲዮ በሆርሙዝ ወሽመጥ ላይ በእውነት ምን እየተከሰተ እንደሆነ፣ አሜሪካና ኢራን ያሉበት ወቅታዊ መረጃም፣ እንደ አዲስ የተቀሰቀሰ ግጭትና ይህ ግጭት ዓለምን ኢኮኖሚ እንዴት እየነካ እንደሆነ በዝርዝር እንመለከታለን። አብራችሁን ቆዩ። ሆርሙዝ ወሽመጥ ሲባል ተራ የባህር መስመር ይመስላል፣ ግን በእውነት የዓለም ኢኮኖሚ የሚተነፍስበት ቧንቧ ነው። ከሳውዲ አረቢያ፣ ከኩዌት፣ ከኳታር፣ ከኢራንና ከዩናይትድ አረብ ኤምሬት ወደ ዓለም የሚላክ ብዙ የነዳጅና የኢንዱስትሪ ምርቶች በዚህ ቦታ ያልፋሉ። የዓለም የነዳጅ ንግድ ትልቁ ክፍል በሆርሙዝ ላይ የተመሰረተ ነው። ይህ ማለት በሆርሙዝ ላይ ትንሽ ግጭት ቢኖር እንኳን የነዳጅ ዋጋ በኒውዮርክ፣ በለንደን፣ በቶኪዮና በአዲስ አበባ ጭምር ሊናጋ ይችላል። ለዚህ ነው ሆርሙዝ የዓለም ኢኮኖሚ ጉሮሮ ተብሎ የሚጠራው። የኢራን አዲስ ተቋም የማቋቋም ስጋት። ውጥረቱ በአዲስ ደረጃ የገባው ኢራን የፋርስ ባህረ ሰላጤ ወሽመጥ ባለስልጣን የተባለ አዲስ ተቋም ካቋቋመች በኋላ ነው። ይህ ተቋም ምን ያደርጋል? በሆርሙዝ የሚያልፍ መርከቦችን ይቆጣጠራል፣ ፍቃድ እንዲያገኙ ያስገድዳል። የክትትል ዞን አለን ብላ ካርታ አውጥታለች። ኢራን ይህንን የደህንነት እርምጃ ብላ ብታቀርበውም አሜሪካ ግን በተለየ መንገድ አይተዋለች። ዋሽንግተን እንደምትለው ይህ ተቋም የኢራን አብዮታዊ ዘብ ከመርከቦች ገቢ ለማሰባሰብ የሚያደርግ ሙከራ ነው። በዚህ ምክንያት አሜሪካ በተቋሙና ከእርሱ ጋር በሚተባበሩ ሁሉ ላይ ማዕቀብ ጥላለች። ይህ ደግሞ ውጥረቱን ወደ ሌላ ደረጃ ከፍ አድርጎታል። አሜሪካና ኢራን ፊት ለፊት። አሜሪካ በደቡባዊ ኢራን ባለው የወደብ ከተማ ባንዳስ አባስ አካባቢ ወታደራዊ ኢላማዎችን መምታቷን አስታወቀች። ሴንትኮም እንዳለው ጥቃቱ ራስን ለመከላከል የተወሰደ እርምጃ ነበር። ኢራን ግን በጣም ተቆጣች። ይህ የተኩስ አቁም ጥሰት ነው አለች። በምላሹም የኢራን አብዮታዊ ዘብ የአሜሪካ አየር ኃይል ሰፈር ላይ ጥቃት መፈጸሙን አስታወቀም። የት እንደተመታ በግልጽ አልተቀመጠም። ኢራን ማንኛውም ጥቃት ያለ ምላሽ አያልፍም በማለት አስጠንቅቃለች። እዚህ ላይ አስፈላጊው ነገር አንድ ነው። ሁለቱም ሀገራት ሙሉ ጦርነትን አይፈልጉም፣ ግን ሁለቱም ወደ ኋላ መመለስን አይፈቅዱም። ይህ ደግሞ በጣም አደገኛ ሁኔታ ነው። በሆርሙዝ የሚያልፉ መርከቦች ፍርሃት። ዛሬ በሆርሙዝ የሚያልፉ መርከቦች እንደ ቀድሞው አይጓዙም። አንዳንዶቹ በኢራን ኃይሎች ታጅበው እንዲያልፉ ይደረጋል፣ ሌሎቹ ደግሞ እንዲቆሙ ይገደዳሉ። አንድ የአሜሪካ ነዳጅ ጫኝ መርከብ የራዳር መከታተያውን አጥፍቶ ሊያልፍ ሲሞክር ኢራን አስቆማ ወደ መጣበት እንዲመለስ ማስገደዷን ተናግራለች። ይሄ ምን ማለት ነው? ሁኔታው በዚህ ከቀጠለ የባህር ጉዞ ዋጋ ይጨምራል፣ ኢንሹራንስ ይወደዳል፣ ኩባንያዎች ይፈራሉ፣ የነዳጅ ዋጋ ይነራል፣ የዓለም ኢኮኖሚ ይንቀጠቀጣል። አውሮፓ ለምን ተጨነቀች? የአውሮፓ ህብረት በቅርቡ ያወጣው ማስጠንቀቂያ ብዙዎችን አስደንግጧል። ሁኔታው ካልተሻሻለ በአውሮፓ የአውሮፕላን ነዳጅ እጥረት ሊፈጠር ይችላል ብሏል። ይህ ቀላል ነገር አይደለም። አውሮፕላኖች የሚጠቀሙት ጄት ፉል ከነዳጅ የሚመጣ ነው። ብዙ ነዳጅ ደግሞ ከመካከለኛው ምስራቅ ይመጣል። ሆርሙዝ ከተዘጋ ወይም በሙሉ ካልተዘጋም እንኳን መርከቦች ከፈሩም ነዳጅ ማቅረብ ይቀንሳል። ይህ ማለት የበረራ ዋጋ ይጨምራል፣ በረራዎች ሊሰረዙ ይችላሉ፣ የንግድ ጭነቶች ሊዘገዩ ይችላሉ፣ የቱሪዝም ዘርፍ ሊጎዳ ይችላል። ይህ በአውሮፓ ብቻ የሚረጋ አይደለም። ሁኔታዎች በዚህ ከቀጠሉም የ1970ዎቹ የነዳጅ ቀውስ ሊደገም ይችላል። ባለሙያዎቹ አሁን የሚያነሱት አንድ ትልቅ ስጋት አለ። ይህ የ1970ዎቹን የነዳጅ ቀውስ ይደገማል። በ1973 የአረብ ሀገራት የነዳጅ እገዳ ከጣሉ በኋላ ዓለም በከባድ የኢኮኖሚ ቀውስ ውስጥ ገብታ ነበር። የነዳጅ ዋጋ በእጥፍና በእጥፍ ጨምሮ ነበር። ኢንፍሌክሽን ከፍ አለ።
ኢኮኖሚዎች ተንቀጠቀጡም። ዛሬ ደግሞ ብዙ ሰዎች ተመሳሳይ ምልክቶችን እያዩ ነው። ትራምፕና ዲፕሎማሲው ፕሬዝዳንት ዶናልድ ትራምፕ ከኢራን ጋር ያለው ድርድር እስካሁን አልተሳካም፣ ነገር ግን በመጨረሻ ስምምነት ላይ ልንደርስ እንችላለን ብለዋል። ይህ የሚያሳየው አሜሪካ ጦርነትን ብቻ አልፈለገችም ማለት ነው። ግን በተመሳሳይ ጊዜም ካልተስማሙ አማራጭ አለን የሚለው ንግግር ደግሞ ጭንቀቱን ይጨምራል። ቻይናም በበኩሏ ሁለቱ ሀገራት በድርድር እንዲፈቱ ጥሪ አቅርባለች። ምክንያቱም ቻይና ራሷ ትልቁ የነዳጅ ገዢ ናት። ሆርሙዝ ከተዘጋ ቻይናም ትጎዳለች። ሁኔታው በዚህ ከቀጠለ ኢትዮጵያ በጣም ልትጎዳ ትችላለች። ለምን? ምክንያቱም ኢትዮጵያ ብዙ ነዳጇን ከውጭ ታስገባለች። የዓለም የነዳጅ ዋጋ ከፍ ካለ የቤንዚን ዋጋ ሰማይ ይነካል፣ የዲዝል ዋጋም ይጨምራል፣ የትራንስፖርት ወጪ ይጋነናል፣ የምግብ ዋጋም ይነራል፣ ኢንፍሌሽን ከቁጥጥር ውጪ ይሆናል። እንዲሁም ኢትዮጵያን ኤርላይንስ እንደ ትልቅ አቪዬሽን ተቋም በጄት ፉል ዋጋ ጭማሪ ይጎዳል። የበረራ ወጪ ከፍ ሲል የትኬት ዋጋ ሊጨምር ይችላል፣ የካርጎ ወጪም ሊጨምር ይችላል እና ይህ በቀጥታ በኢኮኖሚያችን ላይ ተጽዕኖ ያሳድራል። ዛሬ በሆርሙዝ የሚታየው ግጭት በሁለት ሀገራት መካከል ብቻ ያለ ግጭት አይደለም። ይህ የነዳጅና የንግድ ጦርነት ነው። የሀያላን ፉክክር ጡንቻ ማሳያ መድረክ። ዓለም አሁን በጥንቃቄ እየተመለከተው ነው። ድርድሩ ወደ ሰላም ይመራል ወይስ ሆርሙዝ የዓለምን ኢኮኖሚ ወደ አዲስ ቀውስ ይገፋታል? ቀጣዩ ጥቂት ሳምንታት ለዓለም በጣም ወሳኝ ሊሆን ይችላል።